ሻሎም ሻሎም ቅዱሳን በኢትዮጵያና ከኢትዮጵያ ውጭ ያላችሁ ቅዱሳን በሙሉ ሰላምና ጸጋ ይብዛላችሁ። በዚህ ሰዓት በፊታችሁ ማቅረብ የፈለኩት ጉዳይ ዋና ምክንያት አንድ የእግዚአብሔር ቃል አንብቤ ከዛ በኋላ ወደ ሐሳቡ ይገባለሁ። ትንቢተ ሐጌ ምዕራፍ 1:5 ላይ አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባቸው በመንገድ ላይ አድርጉ ይላል። ካሌብ 8 ላይ ወደ ተራራ ውጡ፣ እንጨትም አምጡ፣ ቤቱንም ስሩ፣ እኔም በእርሱ ደስ ይለኛል፣ እኔም እመሰግናለሁ ይላል እግዚአብሔር ይላል። እዚህ ቦታ ላይ የእግዚአብሔር ቃል በጥልቀት ብታነቡ የእግዚአብሔርን ቤት እንድንሰራ የእግዚአብሔርን ቤት እንድንገነባ የትም ሆነን እግዚአብሔር ጸጋ በረከትን ሰጥቶልናል። እግዚአብሔር ረድቶን 80% ቤት ሰርተን ደርሰናል። ነገር ግን አሁን እንደጋጣሚ እኔም በመኪና አደጋ በመንገድ ላይ ወድቄ ትንሽ አጥንቱ ተሰብሮ ያ ቤት ስራ ቆሟል። ዛሬ ግን ስራ ጀምረናል። ቤቱ ምን እንዳለው እንዴት እንዳለ ታውታላችሁ። የቤት ይሁት እንግዲህ በዚህ ቤት ላይ ስንሰራ አብረን ነው ሰራነው። አሁን ግን ስራ በጣም በፍጥነት ከኮሪደር ምክንያት በፍጥነት እየሰራን ነው ያለነው። ስለዚህ ከኢትዮጵያና በኢትዮጵያም ውስጥ ያላችሁ ወዳጆች እንዲሁ በሻክሶ ምድር ያገለገሏቸው ወዳጆች ባለሀብቶች ሰባበሩ አንጥቻ እንዲሁ በተለያየ ሙሉ ወንጌል መንካት መካነ ኢየሱስ መንካት ይችላል። አብሮ ያደግነው ወዳጆች ባላችሁት ገንዘብ ባላችሁት በረከት በጎናችን እንድትቆሙ በዚህ ባለ አካውንቲንግ ላይ እግዚአብሔር ቤት 500,000 100,000 200,000 ሰጥተን ብዙ ቦታ ሰርተናል። አሁን ግን በጌታ ፍቅር አሳስባችኋለሁ 3,000 ሰዎች 5,000 ብር ለኔ በእኛ ጎን ከቆማችሁ አድራሹ ያልቃል። አድራሹ ብቻ አይደለም በአድራሹ ውስጥ ያለ መቀመጫም ያልቃል። አሁን እኛን የጠየቀ 3 ሚሊዮን ብቻ ነው። ስለዚህ አደራ ቅዱሳን ባላችሁት ገንዘብ እጃችሁን ዘርግታችሁ ይሄ ስራ መጨረስ እንድንችል በጎናችን እንድትቆሙ በጌታ ፍቅር አሳስባችኋለሁ። በዚህ ቦታ ላይ የኢትዮጵያ ንግድ ባንክ አካውንቲንግ እንዱ ተለበር በስር ላይ አስቀምጠናል። በዚህ ላይ እያሳሰባችሁ እንደ ራሳችሁ እንደ ግላችሁ አድርጋችሁ እያሰባችሁ በጎናችን እንድትቆሙ እጃችሁን እንድትዘረጉ በጌታ ፍቅር ጠይቃችኋለሁ። ሻሎም፣ እግዚአብሔር ይባርካችሁ። የእናንተ አገልጋይ ነኝ ሐዋርያ ኢዮብ ከሻክሶ የመልካም ሥራ ባልተቆች ዓለም አቀፍ መስራችና ባለራዕይ። ተባረኩልኝ። እወዳችኋለሁ።